ቴዎድሮስና ኤቨን ዳንኤል በሶስቱም ወጣቶችና በወላጆቻቸው እንዲሁም በቤተሰቦቻቸው ስም እንኳን ደህና መጣችሁ እንላለን። እግዚአብሔር ፈቅዶ በዚህ በተቀደሰ ስፍራ ይህንን በዓል እንደዚህ አሸብርቆ ደምቆ እንድናከብር አምላክ ይመስገን። ዛሬም ዘወትርም ከአጥናፍ እስከ አጥናፍ እስከ ዘላለሙ የተመሰገነ ይሁን። ዝግጅታችንን ለመጀመር መቅደም ያለበትን እናስቀድማለን። አባታችን በጸሎት ይከፍቱልናል። ደብረ ቆሞስ አባ መዘምር የደብረ ዕንቁ ወልደ ሩፋኤል ገዳም እመቤት ወይም ደግሞ አስተዳዳሪ ወደዚህ ይመጡልናል፣ በጸሎት ይከፍቱልናል። ሁላችሁም በአክብሮት ለጸሎት እንድትነሱ ጠይቃለን። መላ ሰውነታችንን በትምህርተ መስቀልና ማተብ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቅድስት ሥላሴ እንዘ አአምን ወእትመሐፀን ክህደት ሰይጣን በቅድመ ዛቲ እምየ ቅድስት ቤተ ክርስቲያን እንተ ይእቲ ስምዐ ማርያም ጽዮን ለዓለመ ዓለም ነአኩተከ እግዚኦ ወንሴብሐከ ንባርከከ እግዚኦ ወንተአምነከ ንስእለከ እግዚኦ ናስተበቅዐከ ንገኒለከ እግዚኦ ንትቀነይ ለስምከ ቅዱስ ንሰግድ ለከ ኦ ዘለከ ይሰግድ ኩሉ ብርክ ወለከ ይትቀነይ ኩሉ ልሳን አንተ ውእቱ አምላከ አማልክት ወእግዚአ አጋዕዝት ወንጉሠ ነገሥት አምላክ አንተ ለኩሉ ዘሥጋ ወለኩሉ ዘነፍስ ወንፄውዐከ በከመ መሐረነ ቅዱስ ወልድከ እንዘ ይብል አንተ ሙሰ ሰብእ ትጼልዩ ከመ ዝበሉ። አቤቱ አምላካችን ሆይ በምሕረትህ በቸርነትህ በረድኤትህ ባርከህ ቀድሰህ ከያለንበት ሰብስበህ እዚህ ስላደረስከን እናመሰግንሃለን። እንዲሁም በዛሬው ዕለት የተመረቁትን ልጆቻችንን በምሕረትህ በቸርነትህ በረድኤትህ ጠብቀህ እዚህ ስላደረስካቸውና ከዚህ በኋላም በቸርነትህ በረድኤትህ እንድትጠብቅልን ቅዱስ ፈቃድ ይሁንልን። ሌሎችንም ሕፃናቱን ወጣቱን በሞገስህ በረድኤትህ በጸጋህ በቤትህ እንድታኖርልን እንለምንሃለን። የእናታችን የእመቤታችን የቅድስት ኪዳነ ምሕረት በረከት ረድኤት በሁላችን ላይ እንዲያድርብን አባታችን ሆይ ብለን እንለምነው። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረቱን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ኦቶ ካፌ ንስሐ ወሰራይ ኃጢአት ኢየሱስ ክርስቶስ ሰራይ ኃጢአትየ ወኃጢአተ ኩሉ ሕዝብከ እማይሰራ ኃጢአት እግዚአብሔር ይፍታ። አባታችን እግዚአብሔር ይስጥልን። ቁጭ በሉ። ፕሮግራማችን በቅደም ተከተል ይቀጥላል። አሁን በመቀጠል ተመራቂዎች የተዘጋጀላቸውን ቦታ ይይዛሉ።
መውጣት ያለባችሁ ሰዎች ወደ ወጣ ብሉ። ተመራቂዎችን ለመቀበል ይመራል። ወላጆች፣ መዘምራን ወይም ቤተሰቦች እንደ ቦታችሁ ቶሎ ቦታው ነው። በመቀጠል መዘምራኖች መዝሙር ያቀርቡልናል። ተመራቂዎችም በመዝሙር ታጅበው ወደ ቦታቸው ይገባሉ። እንደ እግዚአብሔር ያለ ማንም የለምና፣ እንደ እግዚአብሔር ያለ ማንም የለምና፣ እልል በሉ ቁሙ ለምስጋና፣ እልል በሉ ቁሙ ለምስጋና፣ እንደ እግዚአብሔር ያለ ማንም የለምና፣ እንደ እግዚአብሔር ያለ ማንም የለምና፣ ቁሙ ለምስጋና፣ ማንም የለምና፣ እንደ እግዚአብሔር ያለ ማንም የለምና፣ እልል በሉ ቁሙ ለምስጋና፣ እልል በሉ ቁሙ ለምስጋና። ዘምሩ። እንደ እግዚአብሔር ያለ ማንም የለምና፣ እንደ እግዚአብሔር ያለ ማንም የለምና፣ እልል በሉ ቁሙ ለምስጋና፣ እልል በሉ ቁሙ ለምስጋና። ባህር ተከፈለ እስኪታይ መሬቱ፣ ፈርዖን ወደቀ አልሰራም ትምክህቱ፣ ደካሞቹ ጸንተው ተራመዱ፣ ኃይለኞቹም ይኸው ተዋረዱ። እንደ እግዚአብሔር ያለ ማንም የለምና፣ እንደ እግዚአብሔር ያለ ማንም የለምና፣ ቁሙ ለምስጋና፣ እልል በሉ ቁሙ ለምስጋና። የኢያሪኮ ቅጥር የማይደፈረው ይኸው ፈራረሰ፣ የሰውን ሳይነካ፣ ኃይለኞቹ ቢበረታቱብን እንጸናለን በእርሱ ተደግፈን። እንደ እግዚአብሔር ያለ ማንም የለምና፣ እንደ እግዚአብሔር ያለ ዘምሩላችሁ። እልል በሉ ቁሙ ለምስጋና፣ እልል በሉ ቁሙ ለምስጋና። የተወረወረው የጠላታችን ጦር ሜዳ ላይ ወደቀ፣ ጋሻ ሆኖ
ምስጋናችን ተሸነፈ ጠላታችን። እግዚአብሔር ያለ ማንም የለምና እንደ እግዚአብሔር ያለ ማንም የለምና እልል በሉ ቆሙ ለምስጋና ቆሙ ለምስጋና ባህር ላይ ሲራመድ ሞገስ አለ እርሱ በግርማው ሲነሳ ጸጥ ይላል ነፋሱ የድንግል ልጅ እኛ ምናመልከው ከሃሊ ነው የለም የሚሳነው እንደ እግዚአብሔር ያለ ማንም የለምና እንደ እግዚአብሔር ያለ ማንም የለምና እልል በሉ ቁሙ ለምስጋና እልል በሉ ቁሙ ለምስጋና አንደበትን ያውጣ የምስጋና ቅኔ የአምላክን ማዳን አይቻለሁ ባይኔ በሰማዩ ሰማይ ፀሐይን ያቆመ ዛሬ ጎብኝቶኛል እየደረቀ አንደበትን ያውጣ የምስጋና ቅኔ የአምላክን ማዳን አይቻለሁ ባይኔ በገባው ሰማይ ፀሐይን ያቆመ ዛሬ ጎብኝቶኛል እየደጋገመ ወጥመድ ተሰበረ እኔ ባመለጥኩኝ ከኃጢአት ፍላጻ ከሞት አተረፈኝ የአናብስቱን አፍ በኃይሉ የዘጋ የዳንኤል አምላክ ይኖራል ከእኛ ጋር አንደበትን ያውጣ የምስጋና ቅኔ የአምላክን ማዳን አይቻለሁ ባይኔ በሰማዩ ሰማይ ፀሐይን ያቆመ ዛሬ ጎብኝቶኛል በዳዊት ምስጋና በያሬድ ዝማሬ ከቅዱሳን ጋራ ልዘምር አብሬ እርሱን ሳመሰግን ልኩን ብስቅብኝ ለጌታዬ ክብር እዘምራለሁ። አንደበትን ያውጣ የምስጋና ቅኔ የአምላክን ማዳን አይቻለሁ በገባው ሰማይ ፀሐይን ያቆመ ዛሬ ጎብኝቶኛል እየደጋገመ ነበልባል እሳቱ ቢነድ
ለዘመራችሁ ሁላችሁ ዝማሬ መላእክት ያሰማልን። በጣም እናመሰግናለን። ቦታቸውን ያዙ። አታዛግብኝ እንጂ ኤፍሪ ኮፊያሽ በቃ ቦታችን እናያዝና ፕሮግራማችን ይቀጥል። ትንሽ ስማይል 3 4 1 2 5 ታንክ ዩ። አሁን ወደ እራት ነው የምንሄደው። አባታችን ይባርኩልናል። ከዛ አስተናጋጆች ያው በቁናናቸው መሰረት ያስተናግዱናል። እንግዲህ እንኳን ሞቅ አለ ነው እንኳን ሞቅ አለ ያልኩህ ግን እኮ የሚያወራው ሰው ሲቆይ ነበር። እዛ ያመራው ሙት ያ ጋሽ ግርማ ነው። ጋሽ ግርማ አንተ ምንም አላውቅም። እሱን ነው ሳሚ ማመን
መምሬ ክርስቶስ ነፃ ታነሳኝ ስጦታው ብዙ ነው ለኔ የሰጠኝ ተመስገን ብቻ ነው አምላክ ላንተ ሰዎች ደስ ይበለን ለአምላካችን ምን ይገባልን ነፃ ላወጣን ተነሱና መስገን ውለታው ብዙ ነው ኢየሱስ ስለሆንኩኝ ሰላም ተርፎኛል። ሰዎች ደስ ይበለን በአምላካችን ከኃጢአት ባርነት ነፃ ላወጣን ተነሱና መስገን ውለታው ብዙ ነው ምን ይከፈለዋል ተመስገን ብቻ ነው በድንቅ አጠራር በፍቅር የጠራህ አልፋና ኦሜጋ ዘላለም የሚኖር ኤልሻዳይ የሆንከው አማኑኤል ተመስገን። ሰዎች ደስ ይበለን በአምላካችን ከኃጢአት ባርነት ነፃ ላወጣን ተነሱና መስገን ውለታው ብዙ ነው ምን ይከፈለዋል ተመስገን ብቻ ነው። ጌታ ደብዳቤው ጌታ የቀደደ የማዳኑን ሥራ ባይኔ አይቻለሁ። ቸርነቱ አያልቅም ድንቅ የሆነ ጌታ ስሙን እናወድስ እንዘምር ሰዎች ደስ ይበለን በአምላካችን ከኃጢአት ባርነት ነፃ ሊያወጣን ተነሱና ከታምራቱ እጅግ ጣዖትን አዋርዶ መምሬ
ያዩት ባለ ስድስት ክንፉ ተክልየኛ አባት እርሱስ አንበሳ ነው ተናገደ ብራስቦ ለጊዮን ሲበረድ ተከናንቦ መጣ ከገዳም ልሳለም ብዬ ኢትዮጵያዊ ቅዱስ አባ ተክለ ሃይማኖት ወልድ ዋህድ ብለህ ምድረቷን ቅድሳት ገሉ ታምራቸው ብዙ ነው። ጣዖትን አዋርዶ የተሸለመው የተዋሕዶ አይ ሳሚ አለ ግን ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ድምፅ ባካችሁ። እንደምን ቆያችሁ? እንደምን ቆያችሁ? የምትበሉ ባፋችሁ ብሉ፣ የምትሰሙ ደግሞ ያው ይለያያል አይደል? የምግብ መግቢያውና የቃለ እግዚአብሔር መግቢያው ቦታውም ስለሚለያይ እኔ ብቻ ነኝ በአፌ መናገር የሚጠበቅብኝ፣ እናንተ በጆሯችሁ ነው። ስለዚህ ድምፅ ባካችሁ። በመከራ ቀን በሉ እስቲ፣ ድምፃቸው አይሰማም። በመከራ ቀን ጠበቃና ቤዛ ሆኝ። እስቲ በሉት፣ በመከራ ቀን ጠበቃና ቤዛ ሆኝ። ዛሬ እናታችን እመቤታችን ቅድስት ኪዳነ ምሕረት
በኢትዮጵያ ኦርቶዶክስ ቤተ ክርስቲያን የምትዘከርበት ዕለት ነው። እባካችሁ ድምፅ ልጆቹንም ቁጭ አድርጓቸው። የምትዘከርበት ቀን ነው። ደግሞም እንዲሁ እንዳጋጣሚ ሆኖ ከተመራቂዎቹ አንዷ ወይንም የኤፍራታ ቤተሰብ ሁልጊዜ 16 ይዘክራሉ። እዚህ ገዳም ላይ በ16 ጸበል ጸዲቅ አድርገው ቅድስት ኪዳነ ምሕረትን የሚዘክሩበት ቀን ነው። ሁሉም ምእመናን የእያንዳንዱን ቀን ቅዱሳንን፣ ነቢያትን፣ ሐዋርያትን፣ መላእክትን በየዕለታቸው ይዘክራሉ። ከነዚህ ቤተሰቦች አንዱ ደግሞ በዛሬው ቀን ይህን ስለምታደርግ እኔም በእመቤታችን ዙሪያ ነው ለተወሰነ ደቂቃ የምነግራችሁ። አሁንም እባካችሁ ድምፅ ይሰማል። ድምፃችሁን እባካችሁ ድምፅ በመከራ ቀን በሉ እስቲ ጮክ በሉና ጠበቃና በመከራ ቀን ጠበቃና ቤዛ ሁኚ። እመቤታችን በመከራ ቀን በቸገረን በጨነቀን በጠበበን ጊዜ ቤዛ እንድትሆነን አማላጅ እንድትሆነን ረዳት እንድትሆነን የቅዱስ አምላካችን ፈቃዱ ይሆንልን። እንግዲህ ስለ እመቤታችን ቤዛነት ዕለቱ ስለቀደመ ወረብም እንላለን ለተመራቂዎቹ። የምንለውም ወረብ በዚሁ ዙሪያ የሚናገር ስለሆነ በደንብ አድርጋችሁ ብታዳምጡ ደስ ይለኛል። በባለፈው 1-2 ሳምንት እመቤታችንን ለምን ቤዛ ብላ ቤተ ክርስቲያን እንደምትጠራት ቤዛዊተ ዓለም ብለን ለምን እንደምናከብራት በተከታታይ 1-2 ሳምንት ነግሬያችኋለሁ። ዛሬ ደግሞ የቤተ ክርስቲያናችን መጻሕፍት ስለ እመቤታችን ቤዛዊተ ዓለምነት ምን እንደሚናገር ያንን መጽሐፍትን ነው የምነግራችሁ ማለት ነው። ለዚህም 2-3 መጽሐፍቶችን በቤተ ክርስቲያናችን ሰፊ ቦታ ሰፊውን አገልግሎት ከሚሰጡ ቤተ ክርስቲያናችን በሰፊው አገልግሎት ከምትጠቀምባቸው መጽሐፍት ውስጥ 3ቱን 4ቱን እነግራችኋለሁ ማለት ነው። እባካችሁ አሁንም ድምፅ ብያለሁ። ቤዛዊተ ኩሉ ዓለም እስቲ በሉት። የማትበሉ ሰዎች ቤዛዊተ ኩሉ በሉ እስቲ። ዓለም ሰላም ለኪ ስብሕት በአርያም ሰላም ለኪ። እንግዲህ ይህንን አባ ጊዮርጊስ ዘጋስጫ ነው ቤዛዊተ ዓለም ሰላም ለኪ ስብሕት በአርያም ሰላም ለኪ ብሎ በዚህ በሕማማቱ ከሆሳዕና ጀምረን የኢትዮጵያ ኦርቶዶክስ ቤተክርስቲያናችን 8 ቀን ከሆሳዕና ጀምራ የክርስቶስን ቤዛነት፣ የክርስቶስን አምላክነት፣ የክርስቶስን ጌትነት መከራውን ትናገራለች። በዚያ መከራውን በምትናገርበት ጊዜ ቤዛዊተ ኩሉ ዓለም ሰላም ለኪ ስብሕት በአርያም ሰላም ለኪ ብላ በእዝል ዜማ፣ በግዕዝ ዜማ፣ በአራራይ ዜማ ታመሰግናለች ማለት ነው። ይህም ማለት ምን ማለት ነው? የዓለም ሁሉ ቤዛ ሰላም እልሻለሁ። አሁን የእመቤታችንን ቤዛ ስንል ቅድም ነግሬያቸዋለሁ። በመከራ ቀን ኃጢአት እንዳያሸንፈን እና ጎስቋሎች ነን። ድካም ይስማማናል፣ ረሃብ ይስማማናል፣ ኃጢአትን ያሸንፈናል። እመቤታችን ደግሞ የክርስቶስ ማደሪያ ናትና በጸሎቷ በአማላጅነቷ በምልጃዋ ነው። አሁን የእመቤታችን ቤዛነት ማለት መስቀል ላይ መሰቀል ማለት አይደለም። ብዙ ሰው ይሄ ሂደት ነው ተብለው ሲናገሩ አይ የለም እኛ የክርስቶስን ቤዛነት ለማለት ነው። የክርስቶስን ቤዛነት ከቤተ ክርስቲያን በላይ የሚመሰክር የሚያስተምር የለም። ለምሳሌ ጸሎት የሚጸልይ ሰው መልክዓ ኢየሱስ የሚባል ጸሎት አለ። ያ መልክዓ ኢየሱስ የሚባለው ጸሎት
ስለማን ነው የሚያወራው ሲባል ስለ ኢየሱስ ክርስቶስ። ምን ብሎ ለዝክረ ስምከ ለርእስከ ለስብከ ርእስከ ለገጽከ ለቀራንብትከ ለዓይንትከ ለአእላፍከ ለአፉከ ለገጽከ ለዘባንከ እያለ መላ ሰውነቱ አካላቶችን በሙሉ እየተሰበች ያመሰግናለች ቤተክርስቲያን ማለት ነው። ስለዚህ የእመቤታችን ቤዛነት ስንል ለእኛ በጸሎቷ በቃል ኪዳኗ በምልጃዋ እግዚአብሔር በሰጣት በዚያ በጸሎቷ ቤዛ ትሆነናለች። መቼ? በመከራ ቀን በችግር ቀን ሰይጣን በተዋጋት ባሸነፈን ጊዜ ያ የእሷ ጸሎት ረዳት ይሆነናል፣ ምልጃ ይሆነናል፣ ቤዛ ይሆነናል። ለምን ሲባል በሰማይ የተመሰገንሽ ነሽ፣ ሰላም እልሻለሁ። እግዚአብሔር ሆኖ ነው። እግዚአብሔር በሰማይ ሆኖ ምስራቁን፣ ምዕራቡን፣ ሰሜኑን፣ ደቡቡን ተመለከተ። እንዳንቺ ያለ አላገኘም፣ የአንቺን ግን ደምግባትሽን ወደደ ብሎ ጌታችን አመስግኗታልና ማለት ነው። ስለዚህ እመቤታችንን ቤዛ የምንላት በዚህ ምክንያት ነው። አባ ጊዮርጊስም ይህንን ይላል ማለት ነው። ሁለተኛው እመቤታችንን ምን እንላለን? በደንብ እባካችሁ ስሙን። ቤዛ ቤዛ እስቲ በሉ፣ አይሰማም በሉ። ቤዛ 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 ነፍሰ ኩሉ ምዋቲ በሰማይ ወበምድር አንቲ። አሁን ይህም ምን ማለት ነው ሲባል ይህንንም አባ ጊዮርጊስ ነው ተማኅፀንኩ እግዝእትየ በመርካስብኪ ዛቲ እንዘ እሰግድ ቅድሚያ ወእትጋነ ይላቲ ማርያም ድንግል ማርያም ወለተ ማቲ ቤዛ 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 ነፍሰ ኩሉ ምዋቲ በሰማይ ወበምድር አንቲ ብሎ አባ ጊዮርጊስ አሁንም በሰዓታት በተባለው ምስጋናው ላይ እነዚያ ደጋጎች ያመሰግኗታል፣ ያመሰግናታል ማለት ነው። ይህ ማለት ምን ማለት ነው? እመቤቴ ሆይ በፊትሽ እየሰገድኩና እየተማጸን በፊት በስምሽ ተማመን ማርያም ድንግል የናት ሆይ ሟች ለሆነው ሁሉ በሰማይ በምድር ቤዛ 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 አንቺ ነሽ። ምን ማለት ሲባል ጸሎቷ፣ አማላጅነቷ፣ ቃል ኪዳኗ ለእኛ የተሰጠን። በምድር ላይ እኮ የትኛውንም ዓለም ብትዞሩ የአምላክን እናት የሆነ ሴት አታገኙ። ታገኛላችሁ? ሰምታችሁ ታውቃላችሁ? ተጽፎ ሲያውቃል። ታዲያ እመቤታችን የክርስቶስ እናት ናት፣ የአምላክ እናት ናት፣ የፈጣሪ እናት ናት። ለዚህ እኮ ነው ያ ከሰማይ ተልኮ የመጣው ቅዱስ ገብርኤል ተወልጃለሽ፣ ትጸንሻለሽ ባላት ጊዜ ይህ እንዴት ይሆንልኛል እያለች እየተነጋገረችው ብዙ ቆይታለች። ይህ መልአክ ግን ከሰማይ መጥቶ በመጀመሪያ ደስ ይበልሽ፣ ጸጋን የሞላብሽ እግዚአብሔር ካንቺ ጋራ ነው፣ ከሴቶች መካከል ተለይተሽ የተባረክሽ ነሽ። ከሴቶች መካከል ለምን? የትኛዋም ሴት ልጅ ወልዳ ልታሳድግ ትችላለች እንጂ አምላክን ወልዳ የታቀፈች ሴት በምድር ላይ የለችም። ስለዚህ ከሴቶች ሁሉ ትለያለች። ይሄንን ነው እንግዲህ የእመቤታችንን ምልጃ፣ የእመቤታችንን ጸሎት፣ የእመቤታችንን ቃል ኪዳን፣ የእመቤታችንን አማላጅነት ነው ሊቁ አባ ጊዮርጊስ አስቦ በሰማይም በምድርም ቤዛ 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 አንቺ ነሽ ብሎ ያመሰግናታል ማለት ነው። እመቤታችን በረከቷ ይደርብን። አሁንም በሌላ ላይ ምድራት ኪሩቤል ወሰባህያን ወሱራፌል መዘምራን ምሉዓነ ጸዳል ወብርሃን ይቄድሱኪ ወይብሉኪ በአሐቲ ልሳን እንዘ ይብሉ ቅድስት 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 ማርያም ቤዛዊተ ኩሉ ዓለም ይላል።
ይህ ምን ማለት ነው? በብርሃን ጸዳል ተመልተው የሚያመሰግኑ ኪሩቤልና የሚዘምሩ ሱራፌል በአንድ ቃል እንዲህ ብለው ያመሰግኑሻል። ቅድስት 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 ማርያም የዓለሙ ሁሉ ቤዛ ነሽ ብለው ያመሰግኑሻል ብሎ ሊቁ አባ ጊዮርጊስ አመስግኗታል ማለት ነው። አሁን ብዙ ጊዜ እንደው በደንብ ስሙኝ ባካችሁ፣ ይሄ እኮ ይሏቸዋል መጽሐፍ ቅዱስ አይደለም አዋልድ መጽሐፍት ነው ብለው ሲናገሩ ትሰማላችሁ። በጣም ብዙ ቦታ ላይ ማለት ነው። አዎ እኛ እኮ የምናስተምረው ያመነውን ነው አይደለም? የቤተ ክርስቲያኑን አስተምረው እኮ ነው። ለምሳሌ አንድ ሰው እነሱ አሁን እነሄ ቤተ ክርስቲያንን የሚከራከሩት ወይንም አዋልድ መጽሐፍት አያስፈልግም የሚሉት ለዓላማቸው ሲጠቅሱ ታገኟቸዋላችሁ። አይ ይሄ እኮ እንዲህ ነው ሲባል አይ አናምንበትም። ካላመኑበት ለምን ይጠቅሱታል? እኛ ስለምናምንበት እንጠቅሳለን። እኛ አስተምሯችን ስለሆነ እንጠቅሳለን። እኛ ቅዱሳኑ ስለከበሩበት እነ አባ ቅዱስ ጊዮርጊስ፣ እነ አባ ኤፍሬም፣ እነ አባ ሕርያቆስ፣ እነ ቅዱስ ዲዮስቆሮስ፣ እነ አትናቴዎስ፣ እነ ጎርጎርዮስ፣ እነ ቅዱስ ያሬድ ስለከበሩባት ስለተባረኩባት በምልጃዋ ስለተቀደሱ ስላመሰገኗት እነ ቅዱስ ገብርኤል ከሰማይ ተልከው መጥተው እነ ኤልሳቤጥ ከምድር ሆነው ወመልአ መንፈስ ቅዱስ ላዕለ ኤልሳቤጥ በኤልሳቤጥ መንፈስ ቅዱስ መላባት አደረባት እያለ መጽሐፍ ቅዱስ ይመሰክራል። መንፈስ ቅዱስ በሞላባት ጊዜ ምን አደረገች? ከሴቶች መካከል ተለይተሽ የተባረክሽ ነሽ፣ የተቀደስሽ ነሽ፣ የማኅፀንሽ ፍሬም ቡሩክ ነው፣ መርገመ ሥጋ መርገመ ነፍስ የሌለብሽ ቡርክት ነሽ ብላ አመሰገነቻት ማለት ነው። ስለዚህ በዚህ መልኩ ቤተ ክርስቲያናችን እመቤታችንን ታመሰግናለች። እየሰማችሁኝ አይመስለኝም? እየሰማችሁ ነው? ምክንያቱም በጣም ከፍተኛ ድምፅ አለ። መቼስ ትንሽ ደቂቃ ብትታገሱን ጥሩ ነበር። ወደ ወረቡ ብሄድ ነው የሚሻለው ማለት ነው። እኔም ብቻዬን ከምጮህ እናንተም ሳታዳምጡኝ የተወሰነ ሰው እያዳመጠ እንደሆነ ባቅም ድምፁ ግን በጣም ከፍ ያለ ስለሆነ የእመቤታችን በረከት ይደርባችሁ፣ በረከቷ ይደርብን፣ ፍቅሯ ይደርብን፣ ረድኤቷ ይደርብን። የእመቤታችን ረድኤት ሁላችንን ይጠብቀን። እንግዲህ ወደ ዛሬው ዕለት ስንሄድ ዛሬ ሶስት ልጆቻችን በዚህ በገዳማችን በጣም ሁልጊዜ በገንዘባቸውም በጉልበታቸውም በሀሳባቸውም በእውቀታቸውም የሚያገለግሉ ሶስት የምዕመናን ልጆች በዝማሬ የሚያገለግሉ በቤተ ክርስቲያን በየትኛውም አገልግሎት ቤተሰቦቻቸውም እነሱም የሚያገለግሉ ሶስት ልጆች እዚህ ፊት ለፊታችን ለምርቃት ቆማችሁ እንድትመርቋቸው፣ እግዚአብሔር ያሳድጋቸው እንድትሏቸው፣ ከክፉ ነገር ይጠብቃቸው እንድትሏቸው፣ ሕይወታቸው የቀና ይሁን እንድትሏቸው፣ የደስታቸው ተካፋይ እንድትሆኑ በዚህ ቆመዋል። ሁለቱ የኢትዮጵያ ኦርቶዶክስ ቤተ ክርስቲያን፣ አንደኛው ደግሞ የኤርትራ ኦርቶዶክስ ቤተ ክርስቲያን። እንደው በደንብ አድርጋችሁ አዳምጡኝ። መንፈስ ላይ በጣም ለየት የሚለው በእውነት ሁልጊዜ የምናመሰግናችሁ አንዱ ከአንዱ የማይለያይበት አንዱ እንደ ፈትል የተገመደ ምዕመናን ያለበት አንተ ኤርትራዊ ነህ፣ አንተ ኢትዮጵያዊ ነህ ሳይባባል አንዱ የአንዱን ክብር ጠብቆ በጋራ የምናመሰግንበት ቤተ መቅደስ ነው። ሁልጊዜ የማየታችሁ ከሆነ በቅዳሴውም ላይ በጸሎቱም ላይ በሰዓታቱም ላይ በማህሌቱም ላይ እንኳን ስንጠራ ለሀገሪቱን ኢትዮጵያ ለሀገሪቱን ኤርትራ ብለን ነው የምንጠራ ሁልጊዜም ማለት ነው። በቅዳሴው ላይ ብታዳመጡ ኪዳንም በዘወትር በየትኛው መንፈሳዊ አገልግሎት እነዚህ ሁለቱ ተነጣጥለው ያውቁ። ይሄ የሚያሳየው የምዕመናኑን ክብር
የምእመናኑን አንድነት፣ የምእመናኑን አብሮነት፣ የምእመናኑን አብሮ መኖር ነው። ዛሬ ደግሞ የአንድነት በዚያው ጠንክሮ አድጎ አንድ ላይ የተማሩት አንድ ላይ የሚመረቁት ልጆች ደግሞ እዚህ ቆመው እንደምታዩቸው በጋራ ደስታቸውን እያካፈሉን እኛም ደግሞ በጋራ ደስታቸውን እየተካፈልን እንገኛለንና እንኳን ደስ አላችሁ። እስቲ አመስግኑት ፈጣሪ እግዚአብሔር ከሆነ ያንሳል። አመስግኑት፣ ደግማችሁ አመስግኑት። ያንሳል። 3 ጊዜ ድገሙት እስኪ። ደግሞ ለዚህ ብዙ የደከማችሁ ቤተሰቦች በእውነት በምድር ላይ አስተምሮ አሳድጎ ለቁም ነገር አድርሶ የዚህ ደስታ ተካፋይ ሲሆኑ ከማየት የበለጠ ምንም አይነት ደስታ የለም። መጽሐፍ ቅዱስ ጳውሎስ ምን ይላል መሰላችሁ? ለቤተሰቡ የማያስብ ሰው ከመናፍቅ የከፋ ነው። ለማንም የሚያስብ ለቤተሰቡ፣ ለልጆቹ ልጆቹን በጥበበ እግዚአብሔር በእግዚአብሔር ቤት የማያሳድግ ሰው ከመናፍቅ የከፋ ነው። ስለዚህ እናንተ ደግሞ በጥበብ በማሳደጋችሁ በቤተ ክርስቲያን በማሳደጋችሁ ይኸው ዛሬ ደስታችሁንም እዚህችው ቅድስት ቤተ ክርስቲያን ውስጥ አብራችሁ ደስታውን እየተካፈላችሁ ትገኛላችሁና እግዚአብሔር አምላካችን ልጆቹን በጥበብ በሞገስ በጸጋ ያሳድግልን። ገና ወደፊትም የምታስመርቁ አሁን በፊትም ያስመረቃችሁ አላችሁ። ሁሉንም እግዚአብሔር አምላካችን በረድኤቱ ያሳድግልን። ልጆቻችሁ ላይ ስሩ። አሁንም የምነግራችሁ ነገር ልጆቻችሁ በቤተ ክርስቲያን እንዲያድጉ፣ ቤተ ክርስቲያንን እንዲወዱ፣ ሃይማኖታቸውን እንዲያከብሩ፣ ባህላቸውን እንዲያውቁ የምታደርጉት እናንተና እናንተ ብቻ ናቸው። አሁን ምናልባት አንዳንድ ጊዜ አይታችሁ ከሆነ አሜሪካ ላይ የሆነ መንግስት ከመጣ የሆነ ነገር ከለወጠ የሚስተካከል የሚመስለው ሰው አለ። በፍጹም እሱ አይደለም። እናንተ ናችሁ ለልጆቻችሁ በጥበብ ማሳደግ፣ በሞገስ ማሳደግ፣ በቤቱ ማሳደግ፣ እግዚአብሔርን እንዲያውቁ አድርጋችሁ ማሳደግ፣ በፍቅር ማሳደግ የእናንተ ድርሻ እንጂ የሆነ አካል የሆነ ቦታ ላይ የሆነ ሕግ ስለለወጠ የሚስተካከል ህይወት ነገር ያለ እንዳይመስላችሁ። ያው ነው። ምክንያቱም ዛሬ አደባባይ ላይ የወጣው እኮ ትናንት በቤት የነበረው ነው ማለት ነው። ስለዚህ ቤት የነበረው አደባባይ ላይ መውጣቱን ሊያቆመው ይችላል እንጂ በቤት ያለውን ኃጢአት ሊያቆመው አይችልም። ያንን ማቆም የምትችሉ እናንተ ናቸው። ያን ስታደርጉ ደግሞ በምን በፍቅር እግዚአብሔርን እንዲወዱ አድርጋችሁ። ይሄ እኛ ያደግንበት የልጅ አስተዳደግ አይደለም። እሱ እኛ ያደግንበት በለው ተብለን ተገልምጠን ቤት ተቀመጥ ተብለን ወደኋላ ቤት ይዘጋበት ተብለን ሽማግሌ ፊት አትቅረት ብለን ሊሆን ይችላል። የአስተዳደግ እዚህ ሀገር ላይ ብዙ ሊያዋጣ ይችላል። እዚህ ሀገር ላይ የሚያዋጣው ልጆቻችሁ የሚፈልጉትን ነገር ከኃጢአት በስተቀር ከክፋት በስተቀር በጎ ካልሆነው ነገር በስተቀር በጎ የሆነውን ሁሉ የሚፈልጉትን እያደረጋችሁ ወደ ቤተ ክርስቲያን እያመጣችሁ ታሳደጋችሁ እንዴት ታገኟቸዋላችሁ? ነገ የምትፈልጓቸው በዚሁ በቤተ መቅደስ ውስጥ ታገኟቸዋላችሁና እግዚአብሔር አምላካችን በረድኤቱ ይጠብቅልን። እንደገና ደግሞ ከሩቅም ከቅርብም ይህን ደስታ ለመካፈል የመጣችሁ እግዚአብሔር አምላካችን በረከቱን ረድኤቱን ያሳድርባችሁ። መርሃ ግብሩ ደግሞ ያው የተጀመረው የተባለው 3 ነው። የተጀመረው ደግሞ ያው 6 ሊሆን አካባቢ ነው። ህዝቡን ዛሬ አልወቅስም መጣችኋል። ምክንያቱም ቀደም የመጣሁት ብዙ ሰው መጥቷል። ነገር ግን የት አካባቢ እንደው ተጎትቶ እንደሄደ ብዙ አላወቅኩም እንጂ ብዙ ህዝብ ቀድሞ ነው የመጣው። እኔ አሁንም እናንተ ቀጥሉ፣ ባለመርሃ ግብሮቹም ለወደፊቱም እንዲሁ ሰዓት ቢከበር ቁጭ ብለን ተምረን ተረጋግተን ዘምረን አመስግነን ሰውም ሳይዋከብ ደስ ብሎት ሀሳቡን ገልጾ የሚሄድበት መርሃ ግብር ይኖራል። እንደዚህ ሲመሽ ደግሞ አደጋው ምን እንደሆነ ልንገራችሁ። ዛሬም ብቻ አይደለም ነገን ጭምር ያሰናክልብናል። ዛሬ አምሽተን እንገባለን፣ ነገ ቤተክርስቲያን ራሱ መምጣት አንችልም። ምን ይለናል? ይደክመናል።
ልጆቹ ምን ይላቸዋል? ይደክመናል፣ ትናንትና መሸን፣ ዛሬ ደግሞ ለምን ይሏቸዋል ማለት ነው። ሁሉ ግን በሰዓቱ በአግባቡ ከሆነ ነገንም ዛሬንም ትጠቀሙበታላችሁ ማለት ነውና እግዚአብሔር አምላካችን በረድኤቱ ይጠብቅልን። ምናልባት ዘማሪያኑ ከበቃችሁ አንድ ወረብ እንበልና ከዚያም በኋላ ወደሚቀጥለው እንሄዳለን።
ፈቃዱ ሁሉ በእርሱ ሆነ። በበጎ ፈቃዱ ሁሉ በእርሱ ሆነ። ነገር ሁሉ በእርሱ ተከናወነ። ነገር ሁሉ በእርሱ ተከናወነ። በበጎ ፈቃዱ ሁሉ በእርሱ ሆነ። ግርማ
ቅዱስ ሚካኤል የኛ አባት ፍቅርን አድለ ምሕረት ቅዱስ ሚካኤል የኛ አባት በኃጢአት እንዳንወድቅ እንዳንሞት በስዕል ፊት እሰግዳለሁ ሚካኤል በስዕል ፊት እሰግዳለሁ ፈጥና ተበቃኝ አለው በለኝ ሚካኤል ፍቅርን አድለ ምሕረት ቅዱስ ሚካኤል የኛ አባት ፍቅርን አድለ ምሕረት ቅዱስ ሚካኤል የኛ አባት ማርያም ስምኪ ትሁን ማርያም ስምኪ ትሁን ስምኪ ትሁን ስምኪ ትሁን ስምኪ ትሁን
በኬኩ ጋር ሁለቱ ተመራቂ ጋር እናት አባት ከኬኳቸው ጋር አንዳንድ ሲቆርሱ አባት እናት ተመራቂ አድርገህ አንዱ ኬክ ላይ
ሞላ